በሀገራችን የተለያዩ ክፍሎች ከተነሱ የህዝብ ጥያቄዎችና ከተፈጠሩ ችግሮች ጋር በተያያዘ ገዢው መንግስት በውስጥ የራሱን ውይይት ካደረገ በኋላ ከፍተኛ የመንግስት ባለስልጣናት በመገናኛ ብዙሃን ከሰጧቸው ሰፋ ያሉ ማብራሪያዎች ባሻገር ከከፍተኛ የትምህርት ተቋማት መምህራን ጋርም ውይይቶች ተካሂደዋል። በእነዚህ መድረኮች ላይ የተካሄዱ ውይይቶች በወቅታዊ የሀገራችን ችግር መንስኤዎችና በመፍትሄው ላይ ምን ያህል የጋራ መግባባትን አስገኝተዋል። በዚህ ጥያቄ ዙሪያ የግል ሐሳባቸውን እንዲያካፍሉን እንግዳ ጋብዘናል። እንግዳችን አቶ ኢያሱ ግዛው ይባላሉ። አቶ ኢያሱ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ናቸው። አቶ ኢያሱ ወደ ሸገር ካፌ እንኳን ደህና መጡልን። አመሰግናለሁ። አቶ ኢያሱ ካለፈው አንድ ዓመት ወዲህ በሀገራችን የተለያዩ ክፍሎች በህዝብ እየተነሱ ላሉ ጥያቄዎችና በአንዳንድ የሀገራችን ክፍሎች ለተቀሰቀሱ ግጭቶች በመንግስት በኩል እንደተረዳሁት በአንደኛ ደረጃ ጠባብ ብሔርተኝነትና ትምክህተኝነት፣ በሁለተኛ ደረጃ የሃይማኖት አክራሪነት ወይም ጽንፈኝነት እንዲሁም በሶስተኛ ደረጃ የመልካም አስተዳደር እጦት በመንስኤነት ተጠቅሰዋል። ምናልባት ይሄ መንግስት ተወካዩን ልኮ የአዲስ አበባ ዩኒቨርሲቲ መምህራንን ባወያየበት ጊዜ የተነሳ ይመስለኛል። ይሄ ውይይት ራሱ መንግስት በራሱ ውስጥ ካደረገው ውይይት ቀጥሎ ወደ ዩኒቨርሲቲው መጥቶ የዩኒቨርሲቲው ማህበረሰብን ማወያየቱ ምን አይነት ፋይዳ እንዳለው እንጀምረው። የኔ ሐሳብ እዚህ ላይ የግል ሐሳብ ነው። የአዲስ አበባ ዩኒቨርሲቲን የፖለቲካል ሳይንስ ዲፓርትመንትን ወኪይ አይደለም። ውይይቱ ጥሩ ነው፣ ምንም ችግር የለውም። ውይይት ወደ ዕውቀት ወደ መግባባት የሚያደርስ ነገር ነው፣ ጥሩ ነው። ግን ይሄ ውይይት የመጀመሪያ አይደለም። እንደውም ውይይቱ በሚጀመርበት ሰዓት አንዳንድ ተናጋሪዎች ተነስተው ይሄ ሪቹዋል ነው ማለት ድግግሞሽ ነው፣ ትርጉም የለውም፣ ተናገርን ብዙ ሰዎች ተናግረዋል እና አትሰሙም ተብለው ሲነገር አሁን ለመስማት እንደተዘጋጁ ስላሉ መናገሩ በራሱ ችግር አይደለም። ከተነጋገሩ በኋላ ምንድነው ውጤቱ ነው ማተር የሚያደርገው። ፕሮሰሱ ችግር ላይኖር ይችላል፣ ውጤቱ ላይም የበለጠ ጠቃሚ ነው። ተነጋግረን ምን አቺቭ እናደርጋለን፣ ምን እናሳካለን የሚለው የበለጠ አስፈላጊ ይመስለኛል። አንድን ችግር ለመፍታት መንስኤውን ለይቶ ማወቅ ትልቅ ፋይዳ ያለው ከመሆኑ አኳያ እስቲ በመጀመሪያ በመንስኤዎቹ ላይ እናውራ። የሀገራችን ወቅታዊ ችግር መነሻዎች ተብለው በተጠቀሱት መንስኤዎች ላይ የእርሱ አስተያየት ምንድነው? የመንግስት ተወካይ የአድሚኒስትሬሽኑ ተወካይ ሆነው የመጡት አቶ ካሳ ተክለ ብርሃን መምህራን በሚያወያዩበት ወቅት አንድ የጋራ የፖለቲካና የኢኮኖሚ ማህበረሰብ ለመፍጠር በመንግስት እይታ ሶስት ነገሮች እንደ እንቅፋት እንደ ቻሌንጅ አስቀምጠዋል። የመጀመሪያው ትምክህትና ጠባብነት፣ ሁለተኛው የሃይማኖት አክራሪነት እና ሶስተኛው የመልካም አስተዳደር እጦት ወይም ባድ ገቨርናንስ ልንለው እንችላለን። ባጭሩ እንደዚህ አስቀምጠዋል በቅደም ተከተል። በመጀመሪያ ቅደም ተከተሉን ማየት ያስፈልጋል። ትምክህትና ጠባብነት ኮንሰፕቹዋል ፕሮብሌም አለበት። ምንድናቸው? እነዚህን በግልጽ አላስቀመጡም፣ ግን አንደኛው የችግሩ ምንጭ አድርገው ነው ያቀረቡት። ሪጅሙ ወይም አድሚኒስትሬሽኑ የሚረዳው ዋናው የችግሩ ምንጭ በተለያዩ የሀገሪቱ ክፍሎች የተነሳውን ችግር ሶርሱ ይሄ ነው ብለው ያስባሉ፣ ተናግረዋል። ቀጥሎ የሃይማኖት አክራሪነት የሚለውም ራሱ ኮንሴፕቹዋል ፕሮብሌም አለበት። የትኛው ሃይማኖት ነው? ሃይማኖት ስንል በዓለም በእኛም ሀገር ብዙ አይነት ሃይማኖት አለ። የእስልምና ሃይማኖት አለ፣ የክርስትና ሃይማኖት አለ፣ የአይሁድ ሃይማኖት አለ፣ ሌሎችም ሃይማኖቶች አሉ። ይሄም ራሱ ግልጽነት የሚጎለው ነው። ሶስተኛው የመልካም አስተዳደር ሁሌም የሚያነሱት በመንግስት ሚዲያ ወይም ለመንግስት ኢንክላይን ባደረጉ ሚዲያዎች የምንሰማው በሌሎች ሚዲያዎች የምንሰማው የመልካም አስተዳደር ችግር። እንግዲህ እነዚህን ስናያቸው ሙሉ ለሙሉ ባይሆንም 100% ባይሆንም አንደኛውና ሁለተኛው ከአድሚኒስትሬሽኑ ውጪ ከገቨርንመንቱ ከሪጅሙ ውጪ ያሉ ኤክስተርናል ትሬትስ ወይም ከውጭ ኃይሎች በመንግስት ውስጥ ያሉ ኃይሎች ሊኖሩ ይችላሉ፣ ግን ጄነራሊ የሚያመለክተው ከገቨርንመንት ከአድሚኒስትሬሽን ከሪጅሙ ውጪ የሆኑ ኃይሎች ስለሆኑ እንደ ዋና ትሬት ያቀረቡት ይመስላል። ቅድም እንዳልኩት ሁለቱ የመጀመሪያዎቹ አቶ ካሳም ሲናገሩ ሁለቱ የአመለካከት ፈተናዎች ብለዋቸዋል። ስለዚህ በኮንሰፕት ደረጃ እንግዲህ ይሄንን በግልጽ ለማስቀመጥ ያስቸግራል ማለት ነው። የማን አመለካከት ከየት ነው ይሄ አመለካከት የመጣው ለምን መጣ የሚሉትን ማንሳት ይጠበቃል። በቅደም ተከተል ስናያቸው በእኔ አስተያየት ሁለቱ እንኳን ቢኖሩ ትምክህትና ጠባብነት የተባለው ነገር ቅድም እንዳልኩት ሐሳቦቹ በራሳቸው ችግር እንዳለባቸው ሳንረሳ ቢኖሩ እንኳን በእኔ እምነት ነገሩን ኤክስተርናላይዝ ለማድረግ ውጫዊ ለማስመሰል
ችግሮቹ የመነጩት ከአድሚኒስትሬሽኑ ወይም ከሪዥሙ ወይም ከመንግስት ውጭ ባሉ ኃይሎች ለማሳበብ ማለት ይችላል የተደረገ ይመስለኛል። ሶስተኛውን እንመልከት። ሶስተኛው እንግዲህ የመልካም አስተዳደር ችግር ተብሎ የተቀመጠው አለ። ይሄ በቀጥታ መንግስትን፣ አድሚኒስትሬሽኑን፣ ሪዥሙን የሚመለከት ነው። በዚህ ደረጃ በዚህ ቅደም ተከተል ስናየው መንግስቱን የሚመለከተው ጉዳይ ሪሞት ተደርጓል፣ ሩቅ ተደርጓል። የመጨረሻው ችግር የእኛ ችግር አይደለም። ይሄንን ነገር ለማስረዳት አንድ ነገር መመልከት ጥሩ ይመስለኛል። ይሄውም የጁሊየስ ሴዛርን ፕሌይ ሼክስፒር የጻፈውን ማለት ነው። ፕሌዩን ያያችሁ ያነበባችሁት እናውቃለን። ባጭሩ ነው፣ ታሪኩን አላወራም። ጁሊየስ ሴዛር በጣም በሮማውያን ዘንድ የሚወደድ ኃይለኛም ጀግና ነበረ። በዚህም የተነሳ ሮማውያን ሼክስፒር እንደተረከው ሂስቶሪካል ፕሌይ ነው ብያለው፣ ሊያነክሱት 3 ጊዜ ዘውድ ይሰጡታል። እሱ ግን ዘውዱን አልቀበልም ይላል። እንደዚህም ሆኖ ግን የሮም ሴኔት አባል የነበሩ 8 ሰዎች ዋናው አቀናባሪ ካሲየስ የሚባል ሴኔተር ከሌሎችም ጋር ለ8 ሆነው ዝርዝሩ አያስፈልግም የሰዎቹን ስም ሴዛርን ለመግደል ያሴራሉ። ኮንስፓይሬሲ ያደርጋሉ ማለት ነው። በዚህ ሂደት ምንድነው የነሱ ስጋት? ሴዛር ንጉስ ከሆነ ሮም ከሪፐብሊክ ወደ ዲክቴተርሺፕ የህዝብ ውክልና ካለው የመንግስት ስርዓት ወደ ኦቶሪቴሪያን ወደ አምባገነን የመንግስት ስርዓት ትቀየራለች የሚል ስጋት ስላደረባቸው በካሲየስ አቀናባሪነት ሴዛርን ለመግደል 8 ሆነው እነ ቪሉኒየስ ያሉበትን ግሩፕ ያቋቁማሉ። ይሄንን ለማስፈጸም ተባባሪ እንዲሆናቸው የፈለጉት ብሩተስን ነው። ብሩተስ ደግሞ የሴዛር የቅርብ ጓደኛ፣ ወዳጅ፣ አብሮ የተማረ ነው። አብሮ አደግም ጭምር እውነት ነው። ብሩተስ ከብዙ ማሰብ በኋላ ሼክስፒር አፍተር ኤ ሎንግ ሶል ሰርቺንግ ነው የሚለው፣ ከብዙ ማሰብ በኋላ በሴራው ለመሳተፍ ይስማማል። በዚህ ጊዜም ቪሉምኒየስ ከሚባለው ጋር ይነጋገራሉ ስለ ጉዳዩ። አሁንም ብሩተስ ነገሩ በጣም ስላሳሰበው ለቪሉምኒየስ ከሴዛር ጋር እኮ አብረን ነው ትምህርት ቤት የሄድነው we two went to the school together ይለዋል። ቪሉምኒየስም ሲመልስለት that's not an office for a friend my lord ጌታዬ፣ ቢሮው ለጓደኛ የሚሰጥ ቢሮ አይደለም። የማ ቢሮ? የሮም መንግስት ቢሮ ማለት ነው። በዚህም የተነሳ መጨረሻ ላይ ይስማሙና ሴዛርን ወደ ሴኔት አዳራሽ ሲገባ፣ ወደ ተወካዮች አዳራሽ ልንለው እንችላለን ሲገባ ይዙትና ዳገር የሚባል በጣም ስል ጩቤ ማለት ነው። ጩቤ ስል ነው፣ እንደ ጦር መሳሪያ የሚያገለግል ነው። በሱ ነው ሴዛር የተወጋው። ይከቡታል፣ ይይዙታል። ሴዛር ዞር ሲል ብሩተስንም ያየዋል። ብሩተስንም ሲያይ ምንድነው በቀጥታ ያለውን ነው ኮት ማረገው ኢቱ ብሩት በእንግሊዝኛ ኤንድ ዩ ቱ ብሩተስ በአማርኛ ብሩተስ አንተ ይለዋል። ብሩተስም ይወጋዋል። በዚህ ጊዜ ሴዛር the unkindest of all cats ከሁሉም በጣም አደገኛው የሚያመው መውጋት እንደማለት ነው። እና እንደውም የሚባለው የጎዳኝ የብሩተስን ጩቤ ነው፣ እሱን ንቀሉልኝ ብሏል ነው የሚባለው። ይሄንን አናሎጂ ያመጣሁት ከነዚህ ከሶስቱ ከተቀመጡት በኔይታ የኢትዮጵያን ሕዝብ በጣም እየጎዳው ያለው መጥፎ አስተዳደር ነው ዋናው። ምክንያቱም ኤክስተርናል የሆኑ በአብስትራክት የሆኑ በግልጽ ልናስቀምጣቸው የማንችል ትምክህት፣ ጠባብ፣ ምናምን አክራሪነት የሚባሉ አካውንቴብል መሆን የማይችሉ ነገሮችን አካውንቴብል አድርጎ በራስ ጥፋት በገቨርንመንቱ በአድሚኒስትሬሽኑ ጥፋት የመጣውን ነገር ሩቅ ማድረግ ተገቢ አይመስለኝም። ስለዚህ ህዝቡ ላይ የተነጣጠረው ጩቤ የአስተዳደሩ የመጥፎ አስተዳደር ጩቤ ይመስለኛል። that's my view። ማለት እነዛኛዎቹ ይሄ የትምክህትና ጠባብነት የተባሉት በጣም ኤክስተርናላይዝ የሚደረጉ ነገሮች ናቸው፣ ወደ ውጪ ነው ማለት። አንደኛም ራሱ ቃሉ ማንን ማለት እንደሆነም ግልጽ አይደለም። አለበለዚያ ደግሞ ችግር አለ እያለ ያለ ህዝብ ችግር እያነሳ ቅሬታ እያቀረበ ያለ ህብረተሰብ አለ። ለዚህ ችግር ጠባብ ብሔርተኝነት ስትል ወደ ህዝብ መግፋት ነው። የሃይማኖት አክራሪነትን ስንል ደግሞ ወደ ህዝብ እየገፋ ነው ነገር ነው እና አንድም
ግልጽ ያለ መሆኑ ነገር አለ። ሁለተኛም ደግሞ ኤክስተርናላይዝ የማድረጉ ነገር አለ። እዚህ ጋር አንድ የሚቃረንብኝ ነገር አለ። አቶ ኢያሱ መንግስት ወደ ራሴም በደንብ በጥልቀት መመልከት ፈልጋለሁ፣ እንዲያውም በጥልቀት መታደስ ፈልጋለሁ ነው የሚለው። ሶስተኛዋ በተለይ የመልካም አስተዳደር ችግር መኖሩን ካመነ በኋላ ይህንን ችግር ለመፍታት ጥልቅ የሆነ ተሐድሶ አደርጋለሁ ይላል። እንግዲህ ተሐድሶ የሚባለው ቃል አዲስ አይደለም። ምንድነው በዚህ ላይ ያለው ተርሶ አስተያየት? እንግዲህ አድሚኒስትሬሽኑ አሁን ኢትዮጵያ ውስጥ ለተፈጠረው ቀውስ ሙሉ ለሙሉ ተጠያቂ አይደለሁም አላለም። ግን የተጠያቂነቱ ሌቭል ሪሞት ሩቅ አድርጎታል። ቅድም እንዳልኩት ነው፣ መድገም አያስፈልግም። በጥልቅ መታደስ የሚለው ራሱ ኮንሰፕቹዋል ፕሮብለም አለበት። ይሄ ለ25 ዓመታት ከዛም በላይ የትጥቅ ትግሉን ከደመርን ማለት ነው ለ40 ዓመት በዚህ ሀገር የፖለቲካ ውስጥ የተሳተፈ ግሩፕ ነው። ስለዚህ መጀመሪያ በጥልቅ መታደስ አክራሪነት ምናምን የሚሉትን ነገሮች ከማስቀመጥ በፊት ህዝብ ምን ይፈልጋል የሚለውን በጣም ግልጽ፣ በጣም አጭር ግን በጣም ቀላል ጥያቄ ማንሳትና መመለስ ተገቢ ነው የሚመስለኝ። እኔ ይህን ጥያቄ በእኔ ንባብ ከፖለቲካ ፈላስፎች አንስቶ የመለሰ ፈላስፋ አለ። ኒኮሎ ማኪያቬሊ ይባላል። ብዙ ሰው ያውቀዋል። ዘ ፕሪንስ በተባለው መጽሐፉ ይህን ጥያቄ ያነሳዋል። ዋት ዱ ዘ ፒፕል ዋንት ይላል። ህዝብ ምን ይፈልጋል ብሎ አንስቶ አሁንም ኢኳሊ ክሊር በሆነ መልኩ ዘ ፒፕል ዋንት ኦንሊ ኖት ቱ ቢ ኦፕሬስድ፣ ህዝብ የሚፈልገው አለመጨቆንን ነው የሚለው። የኢትዮጵያ ህዝብም እያነሳ ያለው ይሄ ነው። አሁን ለምሳሌ በዚህ ስብሰባ በውይይቱ መቻቻል፣ መደጋገፍ፣ መተዛዘን ከመንግስት ተወካዮች በኩል የሚሉ ሐሳቦችን ያነሱ ነበር። ይሄ ውይይት እኮ የቤተሰብ የባልና የሚስት ጉዳይ አይደለም። we are talking about the pathologies of a political system። አንድ አገር አንድ መንግስት የገጠመውን ቀውስ ነው እየተወያየን ያለ ነው። ስለዚህ አንድ አገር በጣም የቆየ አገር የገጠመውን ከፍተኛ የሆነ መንግስቱን በከፍተኛ ሁኔታ ችግር ውስጥ የከተተ አገሩን በከፍተኛ ሁኔታ ችግር ውስጥ የከተተ ጉዳይ በእነዚህ በግልጽ ለመረዳት ራሱ በመደጋገፍ መተዛዘን ምን ማለት ነው? መተዛዘን ኦኬ ችግር ላይኖር ይችላል፣ ግን ይሄ በሲስተም በስትራክቸር ደረጃ የሚታይ ነው። ሰው እያቀረበ ያለው የፍትህ ጉዳይ ነው። ሰው የነጻነት ጉዳይ ነው እያቀረበ ያለው። ሰው እያቀረበ ያለው በህግ ፊት እኩል የመሆን የመወከል፣ የውክልና፣ የሪፕሬዘንቴሽን፣ የሌጂቲሜሲ የነዚህን ጥያቄው እነዚህን ነው ስትራክቸራል ሲስተሚክ ፈንዳሜንታል የሆኑ ነገሮችን መመለስ። ልክ ማኪያቬሊ እንዳነሳው as far as I am concerned what do the people want? ህዝብ የሚፈልገው አለመጨቆንን ነው። ከዛ ያልተጨቆነ ህዝብ ሪፕሬስ ያልተደረገ ህዝብ እንዴት እንደሚኖር እንዴት ፕሮስፐር እንደሚያደርግ መንገዱ ያውቃል ብዬ ነው የማስበው። ብዙ ጊዜ በመንግስት የሀገራችን ዋነኛ ጠላት የኢትዮጵያ የሀገራችን ዋነኛ ጠላት ድህነት ነው ይልና በአብዛኛውም ትግላችን ድህነት ማስወገድ ነው ነገር ይላል። እናም ድህነት ደግሞ ለማስወገድ ትልቁን ጉልበታችንን ኃይላችንን ልማት ላይ ነው ማዋል ያለብን እና ሙሉ ትኩረታችን፣ ሙሉ አቅማችን፣ ሙሉ ጉልበታችን የህዝቡን መሰረታዊ ጥያቄ መንግስት ዲፋይን እንደሚያደርገው የልማት ጥያቄ ነው። አሁንም እየተፈጠሩ ያሉ ችግሮች የልማት ችግሮች ወይም ደግሞ መሰረታዊውን የድህነት ችግር ጠላታችን የተባለውን ለመፍታት በምናደርገው የልማት ስራ የሚፈለገው ብዙ እየሰራን ቢሆንም የሚፈለገው ደረጃ ላይ ስላልደረስን ነው። ብዙ እየሰራን ነው፣ ጥሩ ልማት እየሰራን ነው። ነገር ግን አሁንም በቂ ያለመሆኑን ነው የሚያሳየን። ዞሮ ዞሮ ግን መሰረታዊ ችግሩ የልማት ጥያቄ ችግር ነው ነገር ያለ። እንዲያውም በቴሌቪዥን ላይ ለምሳሌ የመንግስት ባለስልጣናት በሰጡት እንደ መፍትሄ ከተጠቀሱ ነገሮች አሉ ሀገራዊ የወጣቶች ንቅናቄ። ይሄ እንግዲህ የስራ ፈጠራ ላይ ምናምን ነገር የማተኮር ነገር አለና እነዚህ ነገሮች ላይ ምንድነው ያለ ሐሳብ? ጥሩ ነው። ድህነት ችግር የኢትዮጵያ ችግር ነው። በጣም ግልጽ ነው። ልክ ነው። ግን ራሱ የአንድን ሶሳይቲ የአንድን ማህበረሰብ ዲማንድ ወደ አንድ ነገር ወደ አንድ ቬሪየብል ወደ አንድ ኤሌመንት ወደ ፖቨርቲ ሬዱስ ማድረግ በራሱ ድህነት ነው ብሎ ማስቀመጥ ራሱ ችግር አለበት። አንደኛ አንድ ሶሳይቲ ቁሳዊ ብቻ አይደለም የአንድ ማህበረሰብ። ለዚህ ጥሩ ምሳሌ እንደውም በዩኒቨርሲቲ ወደ 2880 አካባቢ ስታፍ ነው ሲባል ሰምቻለሁ። እርግጠኛ አይደለሁም ቁጥሩ። ከነዛ ሰዎች ይሄንን ነው ቁሳዊ የሆነ ያነሳ ሰው ምናልባት ሁለት ሰው በእኔ እምነት ተገቢም ያልሆነ ቁሳዊ ቤት ምናምን መኪና ያለ ቀረጥ ምናምን የሚሉ ያነሱ ሰዎች አሉ። አንድ የኢትዮጵያ የሚባለው ሀገር እንግዲህ
በራሱ በዚህ በአድሚኒስትሬሽኑ በሪጅኑ እንኳን አድሚሽን 100 ዓመት የሞላው ሀገር ነው። በሌሎች ደግሞ እስከ 3000 ከዛም በላይ የሚላሉ ይሄን ያህል ዓመት የኖረው በድህነት ነው። ግን ሌሎችም እሴቶች የነበሩት ማህበረሰብ ቤተሰቡን የሚጠብቅ የሚያመልክበትን ቦታ የሚጠብቅ ድሮቹን የሚጠብቅ ድሮቹን እንዳይነኩበት የሚፈልግ አካባቢው ኮንሰርን ያለው ህዝብ የሚኖርበት ሀገር ነው እና ይሄን ህዝብ የሚፈልገው ልማት ብቻ ነው። በእኔ እምነት አይደለም። ፈንዳሜንታል ዲማንዱ ፍሪደም ነው፣ ነጻነት። እስኪ አንተም ልትነግረኝ ትችላለህ፣ ሌላም ሰው ሊነግረኝ ይችላል። ነጻ ሆኖ ድሃ የሆነ ህዝብ አለ ወይ? አለ ወይ? የት ነው ያለው? ነጻ የሆነ ህዝብ ይበለጽጋል። የማይበለጽገው የሚጨቆን ህዝብ ነው እና ይህ ህዝብ ለሺህ ዓመታት ማለት ይቻላል ለብዙ ዓመታት የተጨቆነ ህዝብ ነው። ሀብትን በአግባቡ ስለማይከፋፈል እኮ ነው። ይቅርታ ስላቋረጥኩ። አሁን ነጻ ሆኖ ያልበለጸገ አገር አለ ወይ? እድገት ብልጽግና ከነጻነት ጋር ስታያይዘው አቶ ያሱ ኮሪያዎችን እያሰብኩኝ ነበር። ሰሜን ኮሪያና ደቡብ ኮሪያ አንድ ህዝብ ናቸው። ጥሩ ነው። በህዝብነት አንድ ህዝብ ናቸው። ፖለቲካዊ ዲማርኬሽን ነው በመካከላቸው ያለው ነው እና በሰሜን ኮሪያና እንዲያውም አሁን የኢትዮጵያ መንግስትም አንዳንድ ጊዜ በእድገት ምሳሌነት የሚጠቅሳት ደቡብ ኮሪያ አለች እዛ ጋር። እዚህ ጋር ደግሞ ሰሜን ኮሪያ አለች። በሁለቱ ሀገራት መካከል ግን ከፍተኛ የሆነ የእድገት በጣም ከፍተኛ የሆነ የእድገት ልዩነት አለ። ጥሩ ፖይንት ነው እና ከነጻነት ጋር ሰሜን ኮሪያን መቼም ለማያያዝ በጣም አስቸጋሪ ነገር ይመስለኛል። ደቡብ ኮሪያ የተወሰነ ዓመት ምርጫ የምታካሄድ ዴሞክራቲክ የሆነች በአሁኑ ሰዓት በሴት ፕሬዚደንት ወይም ጠቅላይ ሚኒስትር የምትመራ ሀገር ነች እና ከነጻነት ጋር ብልጽግና አለ ለሚለው ጥሩ ምሳሌ የሚሆን ይመስለኛል። አቶ ዘክሪያ በጣም ጥሩ ነገር ነው ያነሳው። ይሄ ፕሩቭድ ነው። አሁን በዓለም ራሱ ብንሰበስብ ማለት ነው ዴታ ኮሌክት ቢደረግ በጨቋኝ አገዛዝ ከሚኖሩ ህዝቦችና ሪሌቲቭሊ ነጻ በሆነ አገዛዝ ዲሞክራቲክ በሆነ ኮንስቲቱሽናል በሆነ አገዛዝ ከሚተዳደሩ ህዝቦች ሀገሮች በእኔ እምነት ደቶከቪልን ማየት ይቻላል። ዲሞክራሲ ኢን አሜሪካ አሌክሲስ ደቶከቪል የጻፈው መጽሐፍ ነው። እሱ ላይ ነጻ ህዝቦች ዳይቨርስ አሜሪካ እኮ በጣም ዳይቨርስ ነው። ፕሮባብሊ ከኛም ሀገር የበለጠ ዳይቨርስ ሊሆን ይችላል ወደፊት አይ ዶንት ኖ። ግን በጣም የቅርብ ጊዜ መንግስት ነው። የአሜሪካን ፕሮስፐሪቲ እንዴት መግለጽ እንችላለን? እነሱ አሁን ይሄ ሪጅም ቻይናን ነው ኢሙሌት ለማድረግ የሚሞክረው። ሌሎችም አሉ ህንድን፣ ብራዚልን የመሳሰሉ። አሁን እንደውም ከ2 ቀን ከ3 ቀን በፊት አንድ ሪፖርት ሳነብ ነበረ። አይታው ሊሆን ይችላል። ኦክላንድ ኢንስቲትዩት የሚባል ያወጣው ጥናት ነው። ምንድነው የሚገርምህ በ2011 3.6 ሚሊዮን ሄክታር መሬት ለግል ኢንቨስተር ለተባሉት እነዚህ አግሮ ፓስቶራሊስቶች በከፊል የሚያርሱ በከፊል አርብቶ አደርና አግሮ ፓስቶራሊስት ማለት ሁለቱን ነው። በተወሰነ መልኩ ያርሳሉ፣ በተወሰነ መልኩ ደግሞ የእርሻ ተማሪ ስላልሆንኩኝ ነው ከብት አርቢዎች ናቸው። እነዚህ ከሚኖሩበት አካባቢ በኃይል አስገድዶ በማፈናቀል ቪሌጃይዜሽን ምናምን ነው የሚሉት እና ምን ማለት ነው? ሰዎችን ከመኖሪያ አካባቢያቸውን እያፈናቀልክ ራሱ የሚመጣ ዴቨሎፕመንት የሚመጣ ልማት አሁን ይጠየቃል። ምክንያቱም ማንኛውም ልማት ማንኛውም ስቴት መንግስት የሚያደርገው ማንኛውም ነገር ግቡ ሰዎችን የሚጠቅም መሆን አለበት። ሰዎችን ከአካባቢያቸው ከኑሮ መሰረታቸው የሚያፈናቅል መሆን የለበትም እና ቅድም እንዳልኩት ለኔ ከቻይና ከአሜሪካ እንደዚህ እንማራለን የሚሉት አለ። ቻይናን በተመለከተ ቻይናዎች ያደረጉት የቻይና ሪጅም በተለይ ሰዎችን ከድህነት ለማላቀቅ ያደረገው ኤፈርት ሁላችንም የምናውቀው ነው፣ ጥሩ ነው። ግን ቻይናን በተመለከተ አንድ ሰውዬ አለ፣ እንግሊዛዊ ስኮላር ነው፣ ባሪ ቡዛን ይባላል። በ2011 የሰጠው ሌክቸር አለ፣ ታገኙታላችሁ። ማንም ሰው አክሰስ ማድረግ ይችላል ኦንላይን ስላለ። እሱ ምንድነው ምን ያነሳል? ዲሴንተር ግሎባሊዝም ኤ ወርልድ ዊዛውት ሱፐር ፓወርስ ነው የሚለው። ማለት ሱፐር ፓወሮች የሌሉበት ዓለም እንደማለት ነው። ዝርዝሩ ውስጥ አልገባም። የቻይና ጓደኞችን እነማን ናቸው ይላል። የቻይና ጓደኞች እኮ ትናንሽ ጨቋኝ ስቴቶች ናቸው፣ ጨቋኝ መንግስታት ናቸው እና ቻይናን ኢሙሌት ማድረግ ለኢትዮጵያ ራሱ ቻይናና ኢትዮጵያ በጣም የተለያዩ ናቸው። ቻይና ለምንድን ነው ህንድን የማትከተለው? ሪሌቲቭሊ የህግ የበላይነት ያለበት መንግስቱ የህግ የበላይነት የሚያከብር ዲሞክራሲያዊ ምርጫ የሚያደርግ በሃይማኖትም በዚህ በጎሳ ምናምን ብሔር በሚባሉትም ረገድ ቢሆን ተቀራራቢ ያለው ዋይ ቻይና
በዛ ላይ ደግሞ ቻይና እኮ ካለመረዳት ይመስለኛል ቻይና እኮ ሲስተሙ ኦቶሪቴሪያን ቶታሊቴሪያን ነው እንጂ እኮ ኦልሞስት ኔሽን የሃን መንግስት እኮ ነው። ሃኖች ናቸው በጣም ጥቂት በዚህ በምዕራቡ በኩል ቱርኪክ ከዛ በህንድ በኩል ደግሞ ቲቤት ከነዚህ ውጪ እኮ በአብዛኛው ኔሽን ስቴት ነው። you cannot emulate China because ስላደገ ሆነ አደገ ማለትም ራሱ ሌላ ነገር ነው። እነሱም አይሉ ስለዚህ የሰውን ነጻነት ከልክሎ ልማት ሳመጣለሁ ማለት ተገቢ አይመስለኝም። የአንድን ማህበረሰብ ደግሞ ኒድ ቁሳዊ ብሎ ሬዲዩስ ማድረግም ትክክል ነው ብዬ አላምንም። ልማቱም ቢሆን ስቴት ብቻ ነው ወይ ሌሎች አክተሮች የሉም ወይ? ሌሎች አክተሮች ስቴት ተጫውቷል። በዌስትም ቢሆን ስቴት ገቨርንመንት በዴቨሎፕመንት ሮል አለው። ምንም ይሄ የማይካድ ነው። ግን ስቴት ብቻ በዌስትም ቢሆን ስቴት ብቻ ዴቨሎፕመንት አመጣ የሚል እንትን የለም። ሊትሬቸሩ እንደዛ አይደለም፣ ሰፖርት አያደርግም። እንደዛም ሆኖ ልማትን አመጣለሁ ፖቨርቲ ስንት ሰው ነው ኢትዮጵያ ውስጥ በፖቨርቲ የሚኖር? ስንት ሰው ቤት አለው? ስለ ቤት እንኳን ሰዎች እንደ ትልቅ ኢሹ የሚያቀርቡበት እኮ ሀገር ነው። በጣም ተራ የሆኑ ነገሩን በዚህ መልኩ ማየት ተገቢ አይመስለኝም። ስለዚህ ቅድም እንዳልኩት አሁንም ደግመዋለሁ፣ ያለ ፍሪደም መበልጸግ የሚመጣ አይመስለኝም። ይሄ የልማት ጉዳይ በነገራችን ላይ የመንግስት ኃላፊነት እንግዲህ መንግስት የሚባለው ኤንቲቲ ከህዝብ ታክሲ ይሰበስባል። ኦሬዲ ደግሞ በደኛ ሀገር ደግሞ የራሱን ተቋማት አሉት የልማት ገቢ የሚያስገኙ ትልልቅ ተቋማት የፋይናንስ ተቋማትን የሚቆጣጠር አንድ መንግስት ልማት መስራቱ ልዩ ያደርገዋል ወይ ማለት ምንድነው? ታዲያ ልማት ካልሰራ ሌላ ምን ስራ አለው ማለት? እንደ ልማታዊ መንግስት ወይም ደግሞ ልማታዊ ዲሞክራሲ ነው የምንከተለው የሚለው ነገር ስላለ ነውና እኔ ይምታታብኛል በግል በዚህ ላይ ትንሽ ኮሜንት ቢያደርጉ ጥሩ ፖይንት ነው ያነሳው። የሚገርምህ ተማሪዎችም ሆነን እንደዚህ ይነሳል። እኔ የሚገርመኝ ይሄ የመንግስትን የሥራ ድርሻ ካለመረዳት ምን ሊሰሩ ነበር? እንደውም እኮ አንዳንድ ጸሐፊዎች ለምሳሌ ቪት ቮግል የሚባል ጀርመን አሜሪካን ሂስቶሪያን ነው የጻፈው መጽሐፍ አለ። በ1988 እንደ አውሮፓ አቆጣጠር የጻፈው መጽሐፍ ነው። እንደውም ይሄ መንግስት የሚባለው አካል የመጣው ግለሰቦች ለብቻቸው ቲዮሪው በርግጥ በጣም ተተችቷል። እሱ ሃይድሮሊክ ሲቪላይዜሽንስ የሚላቸው አሉ። እነ ኢራክ እነ ቻይናም አካባቢ በላቲን አሜሪካ በመካከለኛው አሜሪካ እንደ ሜክሲኮ አካባቢ መንግስት በሚድል ኢስት ኢጂፕት ይሄ መንግስት የሚባለው ኢንስቲትዩሽን ኢመርጅ ያደረገው የመጣው ግለሰቦች ለብቻቸው ትላልቅ እንደ ሃይድሮ የውሃ ፕሮጀክቶችን ለምሳሌ ላርጅ ኢሪጌሽን ሃይድሮ ፓወር ፕላንት ሌሎችም ነገሮች ኮሚኒቲ ግለሰቦች ስለማይችሉት ይሄንን ነገር ለመስራት ነው ብሎ ሁሉ ያስባል። ዘ ቢሮክራቲክ ማኔጀሪያል ስቴት ሮዝ ዊዝ ቢግ ፕሮጀክትስ ይላል። ማለት በትክክል በአማርኛ ለመተርጎም እቸገራለሁ። ሐሳቡ ግን መንግስት የሚባለው ተቋም ኢመርጅ ያደረገው እነዚህን አይነት ነገር ለመስራት ትልልቅ ፕሮጀክቶች መንገድ መሰረተ ልማት መንገድ ደግሞ ይሄ ማንም ይሰራል እኮ። ለምሳሌ ኢትዮጵያ ውስጥ ጣሊያን መንገድ ሰርቷል አይደለም እንዴ? ጣሊያን መንገድ ሰርቷል። ጣሊያን ግን መንገድ የሰራው ለህዝቡ ብሎ አይደለም። ኢትዮጵያን ኮንትሮል ለማድረግ ከተሞችን ለመቆጣጠር የኢትዮጵያን ሪሶርስ ለማጓዝ ለመውሰድ ለማድረግ ነው። ስለዚህ ይሄም አገዛዝ ይሁን ሌላም አገዛዝ ወደፊት የሚመጣ አገዛዝ መንገድ ስለሰራው የሃይድሮ ፓወር ፕላንት ስለሰራው አጨብጭቡልኝ ሊል አይገባም። ስራው ነው፣ የመንግስት ስራ ነው፣ የአድሚኒስትሬሽን ስራ ነው። ሁሉም ሪጅሞች ምን ሊሰሩ ነው ታዲያ? ይሄን ካልሰሩ ዝም ብሎ ቤተ መንግስቱ ስለመቀመጥ ነው ገቨርንመንት የምትሆነው? ከረባት ናስረ ጺምህ ተላጭተ ኮት ለብሰ እንደዚህ በመኪና ለመዞር ነው? አይደለም። ስቴት ሃዝ አ ፋንክሽን። ስለዚህ በዚህ ምንም እንትን የለውም። እንደውም አንዳንድ ጊዜ ሊትሬቸርም አለ፣ የፖለቲካል ሳይንስ ሊትሬቸርም አለ። እነዚህ ልማት የሚባሉ ነገሮች እነዚህ ሞደርናይዜሽን የሚባሉ ለምሳሌ መንገድ አስፋፋል ይላል አይደል? ትክክል ነው፣ ያስፋፉ። ግን መንገድ ለጭቆናም ሊውል ይችላል። ለምሳሌ ይሄንን ቴሌኮም አስፋፋል ይላሉ። ጥሩ ነው፣ አስፋፍተዋል። ቴሌኮም ግን አሁን ተቀናቃኞች እንደሚጠቀሙበት ሚዲያውን ይጠቀሙበታል፣ ይዘጋሉ አለ። ባለፈው ዘግተዋል። ስለዚህ ይሄ የምታስፋፋው ነገር ሶሳይቲን ኮንትሮል ለማድረግ ይውላል። ይሄንንም በጥንቃቄ ማየት ያስፈልጋል። ከዛ ውጪ ግን የማንኛውም መንግስት ስራ ነው በቃ። ወደ መንስኤዎቹ ጋር ወደ አነሳኖች እንምጣና ቅድም አብስትራክት ብለን ወደ መጀመሪያ አካባቢ የተጠቀሱትን ከተውናቸው እስቲ መልካም አስተዳደር የሚለውን ነገር ሰፋ አድርገን እንመልከተው እና የሀገራችን
ችግሮች አሁን ያሉት ወቅታዊ ችግሮች በሀገራችን ላይ የተደቀነው ችግር መሰረታዊው መንስኤ አንኳር የሆነው የችግሩ መንስኤ የሚባሉት ነገሮች ምንድናቸው? እነዛን ለመፍታት ምንድነው መደረግ ያለበት? መወሰድ ያለባቸው እርምጃዎች ምንድናቸው? በእነዛ እርምጃዎች ውስጥ ደግሞ መሳተፍ የሚኖርባቸው ባለድርሻዎች እነማን ናቸው? የነገይቱ ኢትዮጵያ አሁን ካለባት አጣብቂኝ ውስጥ አሁን ካለው ችግር ወጣ ወደ ተሻለው ሁኔታ መሄድ የሚቻለው እንዴት ነው በርሶ ይሳ? ይሄ በጣም ብዙ ነገር በዚህ ዝግጅት መመለስ መልስ አላቸው። ላነሳቸው ጉዳዮች መልስ አላቸው። በዚህ ጊዜ መጨረስ አለመጨረሳችን አናቅም። እንግዲህ ምንድነው አንድ መጽሐፍ አለ፣ ሚሼል አሮንግ ትባላለች። በኬንያ ኮራፕሽን ላይ ነው የጻፈችው። መጽሐፉ በጣም እንትኑ ራሱ ይገርማል። ታይትሉ ኢት ኢዝ አወር ተርን ቱ ኢት ይላል እና የመብላት ተራው የኛ ነው እንደማለት ነው። እንደዛ ማለት ነው። ኢት ኢዝ አወር ተርን ቱ ኢት፣ ጊዜው የኛ ነው ለመብላት ነው የሚለው ታይትሉ። እና እዛ ላይ ጆሞ ኬንያታ ያለ የካቢኔ ስብሰባ ላይ ነው። የካቢኔ ስብሰባ ላይ ኩኩዩ ነው እሱ፣ ኬንያታ ኩኩዩ ነው። ሌሎች ከኩኩዩ ውጪ ሆኑ ጎሳ ዋቴቨር የምትላቸው ካቢኔ አባላት ተቃውሞ ያነሳሉ። ተቃውሟቸው ምንድነው? ከሉኦ የመጡት፣ ከኦርማ የመጡት፣ ከመሳይ የመጡት፣ ከካለንጂን የመጡት ጎሳ ምናምን ናቸው እነዚህ ኬንያ ውስጥ ያሉ። ሲያረጉ ምን ይላቸዋል? my people will have the milk in the morning, your people will have the milk in the afternoon ብሎ መልስላቸዋል። ማለት በአማርኛ ደግሞ የኔ ሰዎች የሱ ጎሳ ማለት ነው ኩኩዩ ማለት ነው ጧት ያልባል፣ የሌሎቹ ጎሳ ሰዎች ከዛት ያልባሉ። አሁን ይሄን ዝም ብለህ ስትወስደው ዝም ብለህ ስታየው የሆነ ጀስቲስ ያለ ይመስላል። የተወሰነው አንዱ ጧት ካለበ ሌላው ከሰዓት ቢያል ጥሩ ነው ሊባል ይችል ይሆናል። በመጀመሪያ ብዙዎች ከሰዓት ሲያሉና አንዱ ብቻ ጧት ሲያል ትክክል አይደለም ሲጀመር ማለት ነው። ሁለተኛ ደግሞ ቀጥሎ ከሰዓት ወተትም ላይኖር ይችላል፣ የሚታለብ ላይኖር ይችላል። ምንድነው የፍትሃዊነት የእኩልነት ጉዳይ ባለፈው ተነስቷል። ምንድነው የሪፕሬዘንቴሽን። አሁን እንደውም ጥሩ ነገር አስታወስከኝ። ፈንዳሜንታል ችግሩ ምንድነው ካልከው ካነሳው አንዱ የውክልና ጉዳይ። ምክንያቱም አሁን ስብሰባው ላይ ሰዎች የትግራይ ሪጅም ነው ይሄ የትግራይ ሪጅም ነው የትግራይ አገዛዝ ነው ምናምን የሚል ብዙ የተነሳ ይሄ ራሱ ፕሮብሌም ያለበትም ኮንሰፕት ነው። በእኔ እምነት ይሄ ሪጅም የትግራይ ሪጅም አይደለም፣ የትግራይ ሪጅም ነው የሚለው ሐሳብ የመጣበት ምክንያት የሪጅሙ ሲምቦሎች ከዛ አካባቢ ከትግራይ አካባቢ የሆኑ ሰዎች ስለሆኑ ነው። ይሄንም ኢሜጅ የፈጠረው ይሄው ስርዓት ነው። ይሄን ሲነሳባቸው በእናንተ ሬዲዮ ራሱ ሚኒስትር አቶ ጌታቸው ረዳ ምንድነው ያሉት? አንድ ተቋም በትግሬዎች በመያዙ ለምሳሌ ሜቴክን ወይም የጸጥታው ተቋም ወይም የውጭ ጉዳይ መስሪያ ቤቱ ወይም ሌላው በትግሬዎች መያዝ ፕሮብሌም አይደለም፣ ዋናው አፈጻጸሙ ነው። የቀድሞው ጠቅላይ ሚኒስትር እንደዚሁ በሚሊተሪው ፕሮፖርሽናል ሪፕሬዘንቴሽን አለመኖሩ ሲነሳባቸው በኦፊሰር ደረጃ አሁንም ሲኒየር ኦፊሰር ፖዚሽን ያሉትን ቶፕ ብራሱ በትግራይ ኦፊሰሮች የተያዘ ነው የሚል ነገር ያነሳሉ። ይሄ ብዝሃነት ከሚሉት አይዲዮሎጂ የሚቃረን ነው። እዚህ ላይ አንድ ነገር ማንሳት ፈልጋለሁ። ብዝሃነት ማለት እነሱ አንደርስታንድ የሚያደርጉት በጣም ናሮ በጣም ጠባብ የሆነ በጣም ሪዳክሽኒስት በፖለቲካል ሳይንስ ሪዳክሽኒስት የሆነ አንደርስታንዲንግ ነው ያላቸው። ብዝሃነት የሚሉት እነሱ እዚህ ሀገር እነሱ ጎሳ በሚሏቸው እነሱና ምናልባት ከፍ ቢል የሃይማኖት ነው የሚሉት። ይሄ ኮንሰፕቹዋሊ ራሱ ትክክል አይደለም። በመጀመሪያ ብዝሃነት ማለት ጎሳ ወይ ሃይማኖት ማለት አይደለም። ሲጀመር ፕሉራሊዝም ሮበርት ዳህል የሚባል የፖለቲካል ሳይንቲስት አለ። የሱ ስራዎች አሉ ማንበብ ይቻላል። ፕሉራሊስት ዲሞክራሲ ኢን ዘ ዩናይትድ ስቴትስ የሚል መጽሐፍ አለው። እዛ ላይ ፕሉራሊዝም ብሎ ያነሳል። ፕሉራሊዝም ምንድነው ሲል ፕሉራሊዝም ማለት ዲፈረንስ ማለት ነው። ዲፈረንስ ወይም ዳይቨርሲቲ ማለት ነው። ምን ማለት ነው ይሄ በአነጋገር? ብዝሃነት ማለት አንድ ሶሳይቲ በአንድ ሶሳይቲ ውስጥ አንድ ግሩፕ፣ አንድ ኦርጋናይዜሽን፣ አንድ ክላስ አንድ ሶሳይቲ ገቨርን ማድረግ የለበትም ወይም ኮንትሮል ማድረግ የለበትም ማለት ነው። ስለዚህ መጀመሪያ የብዝሃነት ኮንሰፕታቸው ትክክል አይደለም። ሁለተኛ ብዝሃነትን ብለው ያንን ብዝሃነት ሪፍሌክት የማያሳይ የመንግስት ተቋማት አሉ። ፓርላማውን መውሰድ ይችላል። በዚሁ እኛ ሀገር በሚባለው እንኳን ዲፊኒሽን ነው እነሱ ባስቀመጡት በጣም ሚኒማሊስት በሆነ በጣም ናሮ በጣም ሪዳክሽኒስት በሆነ የብዝሃነት እንኳን ይሄ አይሰራም፣ አያሳይም።
አያሳይም። ብዝሃነት ሲባል እኮ የጾታ ብዝሃነት አለ፣ ጀንደር ዲፈረንስ አለ፣ የጂኦግራፊ ዲፈረንስ አለ በኢትዮጵያ ውስጥ። ለምሳሌ ቦረና ያለ ኦሮሞ ራሱን አሶሺየት የሚያደርገው ከፍቼ ኦሮሞ ነው ከደገኛው አይደለም። ሌላ ከኮሎራዶ ካለ ዘላን ጋር ሊሆን ይችላል፣ ወይም ፓስቶራሊስት ጋር ሊሆን ይችላል። ብዝሃነት የፕሮፌሽናል የስታተስ አለ፣ ብዝሃነት የኢንቫይሮንመንት አለ፣ በጣም ብዙ ነው። ፖይንቱ ግን ብዝሃነት ማለት ማንኛውም አንድ ግሩፕ፣ ማንኛውም አንድ ኦርጋናይዜሽን፣ ማንኛውም አንድ ክላስ ሶሳይቲን ኮንትሮል ማድረግ የለበትም። ስለዚህ አንዱ የኢትዮጵያ ችግር ነው የምለው ፈንዳሜንታል ችግር ነው ብዬ የማስበው የኢትዮጵያን ገጽ ፊዚክ የኢትዮጵያን ገጽ ሪፍሌክት የማያደርግ ገቨርንመንት ፐብሊክ ኦቶሪቲ ስላለ ነው። ፈንዳሜንታሉ የውክልና ነው። ፓርላማ ለምሳሌ አንድ ሲዳማ ፓርላማ ስላለ የሲዳማን ወከለ ማለት ይቻላል አሁን ባለው ኮንቴክስት? አንድ የሆነ አማራ፣ የሆነ ኦሮሞ፣ የሆነ ጋሞ ስላለ ተወከለ ማለት ነው አይደለም። ለምንድን ነው ሰዎች ፕሮቴስት የሚያደርጉት? አሁን ደሞስ ብዝሃነት አለ ብሎ በሚያምን ሪጅም፣ በሚያምን ፓርቲ፣ በሚያምን ፖለቲካል ሲስተም በሌጂስሌቲቭ ቻምበሩ አንድም ገቨርንመንቱን ኦፖዝ የሚያደርግ የፖለቲካ ግሩፕ ሳይኖር ይሄ የት በእንግላንድ ታይቷል? በኖርዌይ ታይቷል? በካናዳ ታይቷል? የት አለ? የት አካባቢ? ብዝሃነቱ በፖለቲካ ሲስተም ውስጥ አይታይም ራሱ ማለት does not reflect does not ሰዎችን ከሆነ ጎሳ ፓርላማ ኮን በማስገባት አይደለም። ኮንስቲቹዌንሲ የሚባል ኮንሰፕት አለ በፖለቲካል ሳይንስ ትምህርት። ኮንስቲቹዌንሲ ለምሳሌ ሰዎች አሉ። ለምሳሌ የዶክተር መራራ ፓርቲ አለ። ዶክተር መራራ ኮንስቲቹዌንሲ የለውም ብትል ማን ይቀበላል? ማንም አይቀበልም። ሌሎችም እኔ ስም መዘርዘር አያስፈልገኝም። ፖለቲካል ኮንስቲቹዌንሲዎች አሉ ኢትዮጵያ ውስጥ መልቲፕል ሴንተርስ ኦፍ ፓወር ኢመርጅ አድርጓል። ይህን መካድ አይቻልም። መልቲፕል ሴንተርስ ኦፍ ፓወር ኢመርጅ ስላደረገ አኮሞዴት ማድረግ ግዴታ ነው። ኢትዮጵያ በአጼዎቹ ጊዜ እንዳለች ልትገዛ አይቻልም ይላሉ አይደለም? ይላሉ ብዙ ጊዜ። ካሁን በኋላ እንደ ደርግ ጊዜ እንደ አጼዎቹ ጊዜ ልትገዛ አይቻልም ይላሉ። በጣም ጥሩ ነው፣ ሊሆን ይችላል። ግን ኢትዮጵያ ካሁን በኋላ እንዳለፉት 25 ዓመታትም ልትገዛ አትችልም። the people have spoken። ምንድነው ኢትዮጵያ በርከት ያሉ የውክልና ማዕከላት አሉ፣ በመሃል፣ በሰሜን፣ በደቡብ፣ በምዕራብ በእንደዚህ እነሱ ብታፍታታልኝ አቶ ያሱ በጣም ጥሩ ነገር ነው ማለት መገለጫቸው። አሁን ለምሳሌ ቅድም ጥሩ ገለጽከው አቶ መረራ ጉዲና የራሱ ኮንስቲትዩንሲስ የሉትም ወይ ብለህ ነገር እንደጠየቀው በተለያዩ መልኩ በፖለቲካ ፓርቲ ብቻ ነገር ሳይሆን በተለያየ መልኩ ሊገለጹ ነገር ይችላሉ። ምናልባት እነሱና እሱን ትንሽ አፍታታው ምንድነው ውክልና ማለት ግልጽ ነው። በእኛ ትምህርት የሪፕሬዘንቴሽን ጉዳይ በጣም ኢምፖርታንት፣ በተለይ ደግሞ እንደ ኢትዮጵያ ባለ ሀገር ማለት ነው። የመንግስቱን ተቋማት የሥራ አስፈጻሚው ሊሆን ይችላል፣ የህግ አውጪው ሊሆን ይችላል፣ የፍርድ ቤቶች አካባቢ ሊሆን ይችላል፣ ቢሮክራሲው ሊሆን ይችላል፣ ሌላውን የአገሪቱን ህዝብ በአሁን ላንጉዌጅ ህዝቦች እንደሚባለው ሪፍሌክት የሚያደርግ ሪፕሬዘንቴሽን ሊኖር ይገባል ማለት ነው ውክልና ማለት። ይህ ግን በቱተሌጅ በሞግዚት ከምታመጣው ሳይሆን በባለት ዲሞክራቲክ በሆነ ባለት በምርጫ ነፃ በሆነ ምርጫ ወደ የገቨርንመንት ስቴት ኢንስቲትዩሽን ሰዎች መምጣት አለባቸው ማለት ነው። የሲቪል ሶሳይቲ የፕሬስ ሰዎች ለምሳሌ አንዳንድ ሰዎች ኢንተረስት መጽሐፍ ማንበብ ሊሆን ይችላል፣ የአንዳንድ ሰዎች ማስተማር ሊሆን ይችላል፣ የአንዳንድ ሰዎች ጋዜጠኛ መሆን ይችላል፣ የሌሎች ደግሞ ፖለቲከኛ መሆን ይችላል፣ ሌላው ሎየር መሆን ይችላል። እነዚህ ሁሉ ኦፕን መሆን አለባቸው። ምንድነው ይሄ ሪጅም በጣም የሚገርመኝ ሁሉንም ነገር ሱፐርቫይዝ ማድረግ ይፈልጋል በሰዎቹ በካድሬዎቹ አማካኝነት። ሶልጀንስቲን የሚባል በጣም የታወቀ የሩሲያ ኦተር አለ። ይሄ የካድሬዎች ሶሳይቲን ሱፐርቫይዝ የማድረግ ሁኔታ ሲናገር ምን ይላል? በትክክል ማስታውሰው ከሆነ ጉላግ ላይ ነው ይሄን የሚናገረው። ጉላግ አርኪፔላጎ እዛ ላይ ነው የሚናገረው። ሶልጀንስቲን በጣም ብሪሊያንት ኦተር ነው። የተማረው ሊትሬቸር አይደለም፣ ፊዚክስ እና ማቴማቲክስ ነው የተማረው። እሱ ምን ይላል? if Mao Zedong breed Redguard uses supervise brilliant engineers, what good will come of it ይላል።
ምንድነው የማኦ ሴቱንግ ግሬድ ጋርድስ በ57 የከልቸራል አብዮት ሲያውጅ ታስታውስ እንደሆነ ዘከሪያ let 100 flowers blossom ያለ ጊዜ ማለት ነው 100 ጽጌረዳዎች ወይ 100 አበቦች ይፍኩ ማለት ስኮላሮችን ሳይንቲስቶችን አስተማሪዎችን ሰብስቦ ሪፍሌክት እንዲናገር ካደረገ በኋላ አንዳንዶች እንደሚሉት እሱን የሚቃወሙ ሰዎች ፐርጅ የጀመረበት የሚሉት አለ ዞሮ ግን ምንድነው ጎበዝ ኢንጂነሮችን የሚያስቡ መሐንዲሶችን ካድሬዎች ሱፐርቫይዝ የሚያደርጓቸው ከሆነ ከዚህ ምን መልካም ይወጣል ነው ሁሉም ጋር በቃ ልማቱ ሲባል እኔ ነኝ ዲሞክራሲው ሲባል እኔ ነኝ ፌደራል ሲስተሙን ፕሮቴክት እኔ ነኝ ኮንስቲቱሽን ፕሮቴክት እንደዚህ ሊሆን አይችልም ይሄ እኮ ማለት ይሄ ብዝሃነት የሚለውን ሁሉ የሚቃረብ ሲስተሙን ኦፕን ማድረግ ንጉጊ የሚባል ወተር አለ ንጉጊ የሚባል ገቨርን እኮ የምታደርገው ስለፈለግኩ አይደለም ችሎታም ይጠይቃል እኮ ገቨርን ማድረግ ችሎታም ይጠይቃል ምናየው ነገር ነው ንጉጊ ምንድነው የሚለው the door and the street የሚለው ኮንሰፕት አለ በጣም ዴቪል ኦን ዘ ክሮስ ላይ አይ ዶንት ኖ አማርኛ ትርጉሙ ትክክል መሆን አላውቅም ሰይጣን በመስቀል ላይ የሚል በጣም ጥሩ መጽሐፍ አለ እሱ ላይ ብዙ ነገር ያነሳል በአብዛኛው ኬንያ ውስጥ ስላለ ሌብነት ነው የሚያነሳው የመንግስቱ ሌብነት ማለት ነው ምንድነው the door and the street ማለት ኤግዚት ማለት ነው you can go you can leave ካልተቻለ ግን honorable exit ደግሞ ይባላል ለምሳሌ አሁን ዴቪድ ካሜሮን ያደረገው ምንድነው እንግሊዝ አውሮፓ ውስጥ እንድትቆይ ካምፔን አደረገ እንድትቆይ ነበር የሚፈልገው አልቻለም ምንድነው ያለው I'm not the captain to steer our country to its next destination ምንድነው እኔ አገራችንን ወደሚቀጥለው ደረጃ ማሸጋግራት ካፕቴኑ ወይም ሹፌሩ አይደለሁም እንደዚህ ይባላል ስለዚህ ምንድነው የሚቻለው ትለይ አሁን ለምሳሌ ብዙ ነገር ነው የሚያሳስበው ዘከሪያ አሁን ይሁሉ ተደረገ አሁን እኔን ማንተ ማወራ በጥልቅ እንታደሳለን አሉ ምንድነው በጥልቅ መታደስ ሐሳቡ ራሱ እኔ እንደው አንድ ቀላል ነገር ላንሳለ የኮንስቲቱሽኑ አሁን ስራ ላይ ያለውን ህገ መንግስት ቻፕተር ምዕራፍ 2 ንዑስ አንቀጽ 12 ህገ መንግስቱ ፒላሮች ዋናውን ሐሳቦችን የሚያነሳው አንቀጽ ነው አንቀጽ 12 ላይ የመንግስት አሰራር ተጠያቂነት የሚመለከት ነው አንቀጹ እንደዛ ነው ምዕራፍ 12 የመንግስት አሰራር ተጠያቂነት ይላል ሶስት ሐሳቦችን ያነሳል ምንድነው የሚያነሳው ግልጽነት ተጠያቂነትና ማንሳት ይላል የሚገርም ሪኮል የሚለው ኮንሰፕት ነው ለነገሩ እስኪ ይሄ ሁሉ ነገር ተደርጎ ካለፉት 25 ዓመታት በተለያዩ ጊዜ በሰበስን እነሱም ኪራይ ሰብሳቢ ሆንን ብለው ህዝቡም ይሄ ሁሉ ኮምፕሌን አድርጎ ይሄ ህገ መንግስት ይሄ አንቀጽ የተደረገ አሁን ሌላው ህገ መንግስቱን ተው በህሊና እንኳን አንድ ሰው እኔ ተጠያቂ ነኝ በቃ ይቅርብኝ ልተው ያላለ አሁን በሰሜን ጉራ ፈርዳ አርባ ጉጉ ጎንደር በተለያየ ሀገሪቱ ክፍሎች በደቡብ ለምሳሌ የሙርሌ በጋምቤላ ኢትዮጵያ ውስጥ በሰላም ጊዜ ኢትዮጵያ ጦርነት ውስጥ ባልሆነችበት ጊዜ ሆስታይል የሆነ ጠላት የሆነ የውጭ ፎርስ ጠላት መንግስት ማለት አይደለም ለኢትዮጵያ ሆስታይል የሆነ የውጭ አካል ኢትዮጵያ ጦርነት ባልሆነችበት ጊዜ ድንበር ወደ 100 ኪሎ ሜትር ዘልቆ መጥቶ ሴቶችን ህፃናትን ወስዶ ድንበር ጥሶ የሄደበት ጊዜ አለ ይሄ ሁሉ ሲሆን ማሪዛይን አረገ ማተጠያቂ ሆነ ማካውንቲንግ ሆነ ማተነሳ በፖለቲካ ስርዓቱ ላይ ከፍተኛ የሆነ ፕሮብሌም አለ እና ይሄ ደግሞ መስተካከል ይችላል መስተካከል ግን የሚቻለው በሮማውያን በጥንት ሮማውያን ፓርቲሲፓንትስ ኤንድ ፕሌቢያንስ የሚባሉ አሉ ፓርቲሲፓንት ማለት በፖለቲካው የሚካፈሉ ማለት ነው ፕሌብስ ማለት አውትሳይደርስ ኮመነርስ ማለት ነው በዛሬው ቋንቋ ስለዚህ ሰው አሁን እነሱ ብቻ የሚችሉት አይመስለኝም ሪጅሙ ብቻ ሶልቭ የሚያደርገው አይመስለኝም ሪጅሙ ብቻ ሶልቭ አያደርገውም ስለ ሌሎች አክተርስ አሉ ሰው ኮንስቲቱዌንሲ ናቸው ኢትዮጵያ ውስጥ የኔ ይወክሉኛል የሚላቸው ቅድም አንስቼልሃለሁ 100 ሚሊዮን አካባቢ 90 አይ ዶንት ኖ ስታቲስቲክሱን አላውቅም ስለ ቁጥሩም ብዙ አሳስበኝም 100 ሚሊዮን ህዝብ ባለበት ሀገር ውስጥ የህግ አውጪ ምክር ቤቱ በአንድ ፓርቲ አባላት ብቻ ሲሞላ ምን አይነት ብዛነት ነው ምን አይነት ሪፕሬዘንቴሽን ነው ምን አይነት ፖለቲካል ሲስተም ነው ስለዚህ
የህዝቡን ውክልና ማረጋገጥ የፍትህ ጉዳይ የጀስቲስ ጉዳይ the principle of justice የፍሪደም ጉዳይ የነጻነት ጉዳይ እነዚህ ምንም ቀላል ነገር እንዳይመስል በሮም ለምሳሌ በሮም ጳጳሱ ሲሾም እንደሚደረግ ታውቃለህ ዘከሪያ ይጸለያል ኮንክላቬ ይባላል ፓፓል ኮንክሌቭ ይባላል ምን ዞሮ ምንድነው ዘግተው ዝም ብሎ አርቢትራሪሊ አይሰየምም ገቨርንመንትም አርቢትራሪሊ መሰየም የለበትም የሰውን የሶሳይቲውን ኢንትረስት ሪፍሌክት ባደረገ መልኩ ስለዚህ ቅድም እንዳልኩ ሪፕሬዘንቴሽን ፍሪደም ኢንዲስፔንሰብል በፍጹም የማይታለፉ ናቸው የነጻነት ጉዳይ የውክልና ጉዳይ በመንግስቱ የፍትህ ጉዳይ መንገድ ላይ ሰዎች ለምንድን ነው የሚደበደቡት ደንብ ታውቃለህ ደንብ የሚባል ታውቃለህ 4 ኪሎ ፒያሳ ሜክሲኮ ምናምን መንገድ ላይ የሚሸጡ ሰው እኔ ኦርደር አይኖር አይደለም ኦርደር ነው እኔ እንደው የምፈልገው ኦርደር አይኖር አይደለም ግን ሰዎች በአገራቸው የመስራት መብት አላቸው ይሄን መስራት የመነገድ መንገድ ላይ ትክክል አይደለም ከተባለ ሰው ለምንድን ነው የሚደበደው ሰው ዕቃው ለምንድን ነው የሚቀማው ተቀምጦ ስለማን ነው የሚገባው በጣም የሚያሳስብ ነው